ያመር ሁኔታ መርሃ ግብራችን በደመቀ ሁኔታ እንዲያደርጉ መካከላችን ስለተገኙ እስኪ አንድ አመስግኗቸው በቤተ ክርስቲያናችን ስም። የእውነት አመራሮች ያስፈልጉናልና በእውነት አጠገባችን ሆነው የሰላም አምባሳደር ሆነው በትህትና በፍቅር በአንድነት ቁጭ ብለው በመካከላችን ይህንን አይነት መልእክት ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ፍጡሃነ ወንጹሐነ ወንኩን ለሆነ ለመንግሥተ ሰማያት የበቃን የተዘጋጅን አረዘነን እግዚኦ መሐረነ ክርስቶስ መላ 12 ጊዜ ስለናሲ ስለ ድንግል ማርያም ብሎ እንዲበረን በእንተ ማርያም መሐረነ ክርስቶስ። ኦ ተወካፌ ንስሐ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ አባቶቻችን